ኢትዮጵያዊ ሙስሊም ፍትህ ፍለጋ ህጋዊ መብቱን እንደሌላው ዜጋ ህግ ደንብ አክብሮ ይኖራል ሲተጋ ህግ ደንብ አክብሮ ይኖራል ሲተጋ ትላንትና ዛሬም ያው ነው ጥያቄያችን ድምፃችን ይሰማ ይከበር መብታችን ቢታሰር ኮሚቴው አይቆምም ትግላችን ቢታሰር ኮሚቴው አይቆምም ትግላችን ህገ መንግስታዊ መብቱን ተረድቶ ሙስሊሙ ጠየቀ ድምፁን አሰምቶ ኮሚቴዎች መርጦ በጋራ ተስማምቶ ኮሚቴዎች መርጦ በጋራ ተስማምቶ ሰው የፈለገውን የማመን መብቱ አጎናጽፎን ሳለው ህገ መንግስቱ በግድ አይጫንም የአህባሽነቱ በግድ አይጫንም የአህባሽነቱ ሙስሊም ክርስቲያኑ አንድ ላይ በፍቅር ችለን ተቻችለን ችግር ሳንፈጥር ታሪክ ሰርተንላት በኖርንባት ሀገር ሽብር አታምጡብን አይለቆስ ነገር ሽብር አታምጡብን አይለቆስ ነገር ሙስሊሙ በአንድነት ድምፁን የሚያሰማው ይኸው ነው ጥያቄው ያነገበው አርማው ሀገር የመረበሽ የለውም ዓላማ ኮሚቴው ይፈታ ተሰምቶ ድምፃችን ይታዩልን ዳግም ሶስቱ ጥያቄያችን ይታዩልን ዳግም ሶስቱ ጥያቄያችን ድምፃችን ይሰማ ለእኛም ስጡን ቦታ ህዝብ የመረጣቸው ኮሚቴው ይፈታ የሙስሊም መሪዎች እኛን እንምረጣቸው ስልጣኑን ይልቀቁ ያላስቀመጥናቸው ስልጣኑን ይልቀቁ ያላስቀመጥናቸው ኢስላም ነው ሰላም ጥያቄው ህጋዊ ምላሹ ይሰጠን ሁሉንም ፍትሃዊ የተነሳንለት የመብታችን ጉዞ ኮሚቴው ቢታሰር አይቀርም ደምሶ ኮሚቴው ቢታሰር አይቀርም ደምሶ ኮሚቴዎቻችን የህዝብ አምባሳደር ፍቅርን የሰበኩ የሰላም ወታደር የተከፋ ህዝብን ቁጣ ያበረዱ ሰላማዊ አድርገው እኛን ያራመዱ የህዝቡን ጥያቄ በሰላም ያስኬዱ ለእነሱ አይገባም እስር ቤት ማቆየቱ ከእንግዲህ ይብቃቸው በአስቸኳይ ይፈቱ ከእንግዲህ ይብቃቸው በአስቸኳይ ይፈቱ በጸጸት ከምኖር ዲኔን አስደፍሬ ዲኔ ይኑርልኝ እኔ ተቀብሬ ኮሚቴው ተፈተው ጥያቄው እስኪመለስ ለአላህ ቃል ገባው ቤቴን አልመለስ ለአላህ ቃል ገባው ቤቴን አልመለስ በጸጸት ከምኖር ዲኔን አስደፍሬ ዲኔ ይኑርልኝ እኔ ተቀብሬ ኮሚቴው ተፈተው ጥያቄው እስኪመለስ ለአላህ ቃል ገባው ቤቴን አልመለስ ለአላህ ቃል ገባው ቤቴን አልመለስ